ይህ ስለ ማሸነፍ የሚያወሳ ታሪክ አይደለም። በአንድ ወቅት ለዓላማ ተብሎ አንድን ነገር እስከ መጨረሻው ያለመተው ትግል ነው እንጂ ዓለም ከድሮ ጀምሮ ሲያፌዝበትና ሲቀልድበት የነበረ ነገር ግን ለሁላችንም ሕይወት አዲስ ነገር ያስተዋወቀ ትዕግስትን ያነገበው የአንድ ሰው ታሪክ ነው። በ1800ዎቹ መጋባደጃ ላይ አንድ በከፊል መስማት የተሳነው ወንድ ልጅ ተወለደ። እሱም በትምህርት ቤት ዘገምተኛ ነበር። ትኩረቱም የተከፋፈለ ነበር። ትምህርቱ ላይም ትኩረት ማድረግ ስላልቻለ መምህራኖቹ ፈዛዛው ብለው ቅጽል ስም አወጡበት። ተማሪዎቹም መጫወቻና መተረቻ አደረጉት። የዚያ ልጅ ስሙ አሁን ላይ የብርሃን አባት ተብሎ የሚጠራው ቶማስ አልቫ ኤዲሰን ይባላል። ኤዲሰን ምንም እንኳን ሁሉም መቀለጃ ቢያደርጉትም በአእምሮ ውስጥ አንድ የሚመላለስ ጥያቄ ነበር። ለምን ሲመሽ ዓለም ጨለማ ትሆናለች? እንደ ቀኑ ሁሉ ማታውስ ለምን አይበራም? የሚል ጥያቄ ትንሿ አእምሮ ውስጥ ሰፋች። ኤዲሰን ሐሳቡን አዋቀረና ወደ ተግባር ገባ። ነገር ግን ኤዲሰን የብርሃን አምፖሉን ባንድ ያልሰራውም። ምንም ቢሰላችም ተስፋ አልቆረጠም። ከ1000 በላይ ሙከራዎችን አድርጓል። ኤዲሰን እንዲህ ይላል፣ አልወደኩም። ስራዬን ለመስራት 10,000 መንገዶችን አግኝቻለሁ። ዛሬ የሚበራ ብርሃን ሁሉ፣ የሚያበራው ስክሪን ሁሉ፣ ብርሃኑ የማያንቀላፋው ከተማ ሁሉ ለማቆም ፈቃደኛ ያልሆነውን የቶማስ ኤዲሰንን ትሩፋት ይይዛሉ። የሁሉም ነገር ሚስጥሩ እምነት ነው። ዓለም አይሆንም ሲል እሱ ግን አይሆንም ብሎ እምነቱን አሳይቷል። ቶማስ ኤዲሰን አንድ የህይወት ፍልስፍና አለው፣ ደጋግመህ ሞክር የሚል። ወዳጄ ሆይ አንተም ደጋግመህ ሞክር። አይሆንምን አትውደዳት። ከልብ ከጣርክ፣ ከልብ ከሰራህ ሁሉም ይሳካልሃል። የግድ ጂኒየስ መሆን አይጠበቅብህም። የግድ $1,000,000 ኢንቨስት ማድረግ አይጠበቅብህም። የሚያስፈልግህ ልክ እንደ እሳት የማይበርድ መነሳሳትና ዓላማህን ጥግ ማድረስ ነው። ኤዲሰን ከ1000 በላይ ሙከራዎችን ሞከረ። በስተመጨረሻም ከህልሙ ዳር ደረሰ። በፊት በኤዲሰን ሲቀልድ የነበረው የዓለም ማህበረሰብ አፉን ጉንጩ ላይ ጫነ። ዓለም በብርሃን አምፖል ተጥለቀለቀች። ለሌሎች ተመራማሪዎችም የኤዲሰን አምፖል አስተዋጽኦን አበረከተ። ወዳጄ ሆይ ሕይወት ሲያደናቅፍህ ይህንን አስታውስ። በክፍልህ ውስጥ ያለው አምፖል ከ1000 ጊዜ በላይ ተሞክሮ በወደቀ ሰው የተፈጠረ ነው። ታዲያ አንተንስ የዓለም ተስፋና ብርሃን ከመሆን የሚያቆም ነገር ምንድነው? አንተም እንደ ቶማስ ኤዲሰን በሥራ ታጋሽ ሁንና ታመንበት። ወደ ተግባር ግባ። ጊዜው አሁን ነው። በፍጹም እንዳታቆም። ውድ ተመልካቾቼ ላይክ፣ ሼር እና ሰብስክራይብ በማድረግ ዓለምን አብረን እናብራ።